አንድ የግል ደሴት አለች። የዓለማችን ቱጃሮች፣ ፖለቲከኞችና ዝነኞች በድብቅ የሚሄዱባት። እዛ የሚፈጸመው ግፍ ግን እንኳን ለሰው ልጅ ለሰይጣንም ይከብዳል። ይህ የፊልም ታሪክ አይደለም። ይህ የዓለምን ቱጃሮች ያንቀጠቀጠው የጄፍሪ ኤፕስታይን እውነተኛ ታሪክ ነው። ሰላም ቤተሰብ፣ ወደ ነገ ፖድካስት በድጋሚ እንኳን መጣችሁ። ዛሬ ይዘንላችሁ የመጣነው ታሪክ ግን እስካሁን ካየናቸው ሁሉ እጅግ ያስደነግጣል። በእርግጥም በጣም ከባድ ታሪክ ነው። ዛሬ የምንገባበት ጉዳይ በቅርቡ ይፋ በሆኑት ከ30 ሚሊዮናት በላይ ገጾች ባላቸው የጄፍሪ ኤፕስታይን ሰነዶች ውስጥ የተጋለጠው የሃያላን የሀብታሞችና የፖለቲካሞችን ድብቅና አስደናቂ ዓለም ነው። ግን የዛሬው ጥልቅ ትንታኔያችን ዝርዝሩን በመዘርዘር ብቻ ያበቃም አይደል? በፍጹም። ዋናው ጥያቄያችን ወይም ተልዕኳችን ይህ ሁሉ ግፍ እንዴት ሊፈጸም ቻለ ሚለው ነው። ልክ። ከሁሉም በላይ ደግሞ አንድን ወንጀለኛ ሳይሆን አንድ ሙሉ ስርዓት እንዴት ይህንን ወንጀል ለአስርት ዓመታት ደብቆ ማቆየት ቻለ የሚለውን ጥያቄ መመለስ ነው። በትክክል። እነዚህ ሰነዶች ስለ ኤፕስታይን ብቻ ሳይሆን ስለ ዓለማችን የፍትሕ ስርዓት ነው ብዙ የሚነግሩን። ስለዚህ ታሪኩን የምንጀምረው ከግለሰቡ ወንጀል ሳይሆን ወንጀሉ ከተደራጀበት አስገራሚ መንገድ ነው። እሺ። ሰነዶቹ እንደሚያሳዩት ይህ የአንድ ሰው የጭካኔ ተግባር ብቻ አልነበረም። የተቀናጀ መሰረተ ልማት ያለው፣ ሰራተኞች አሉት፣ በጋ አንድ ግዙፍ ኦፐሬሽን ነበር። ኦፐሬሽን ስትል ምን ማለት ነው? እንደ አንድ ኮምፓኒያ ነበር የሚንቀሳቀሰው? በትክክል ልክ እንደዛ ማለት ትችያለሽ። በሰነዶች ውስጥ ተደብቆ የነበረ አንድ ባለ 56 ገጽ የክስ መዝገብ ረቂቅ አለ። ረቂቅ? አዎ፣ በፍሎሪዳ አቃቤ ሕግ ተዘጋጅቶ የነበረ ነገር ግን ፍርድ ቤት ሳይቀርብ የቀረ ሰነድ ነው። ይሄ በራሱ ታሪኩን ይጀምርልናል። ስርዓቱ ገና ከጅምሩ እርምጃ ለመውሰድ ፈቃደኛ እንዳልነበር ያሳያል ማለት ነው። ልክ እንደዛ። ይህ ሰነድ በኤፕስታይን እና ስማቸው እስካሁን ባልተገለጸ 3 ግብረ አበሮቹ ላይ ያነጣጠረ ነበር። ክሱ ከ60 በላይ ከባድ ወንጀሎችን ይዘረዝራል። 60? እና አልቀረበም። እና ይሄ ወደፊት በሰፊው የምናየው ታሪኩ ዋነኛ ጭብጥ ይመስለኛል። ወንጀሉን ብቻ ሳይሆን ስርዓቱ ያሳየውን ማመነታት። በጣም ግልጽ ነው። እስቲ ወደ ኦፕሬሽኑ አደረጃጀት እንመለስ። በተግባር እንዴት ነበር የሚሰራው? ልክ እንደ ፒራሚድ ስርዓት ነበር የተዋቀረው። ሰነዶቹ እንደሚያሳዩት ወጣት ልጃገረዶች ለአንድ ጊዜ ጉብኝት $200 ይከፈላቸዋል። ያ ገንዘብ ራሱ ወጥመድ ነው ማለት ነው። ወጥመድ ነው። ከዚያም ሌላ ጓደኛቸውን ይዘው ከመጡ ደግሞ ጨማሪ $200 ያገኛሉ። ገባሽ? የማያባራ ግፍ ሰንሰለት ለመፍጠር የታለመ በጣም የተጠና ንግድ ሞዴል ነው። በጣም የሚገርም ነው። በአንድ በኩል ገንዘብ እንደማጥመጃ፣ በሌላ በኩል ደግሞ ማስፈራሪያም አለ አይደል? እንዴታ! አንዲት የ14 ዓመት ታዳጊ ለሰው እነግራለሁ ብላ ስታስብ የሆነውን ነገር ለማንም ብትናገሪ መጥፎ ነገር ሊደርስብሽ ይችላል ተብላ ማስፈራራታቸውን ሰነዶች ያሳያሉ። የማታለል እና የፍርሃት ድብልቅልቅ የሆነ ስልት ነው። አዎ። የዚህ ሁሉ ዘመቻ ቁልፍ ሰው እና አስተባባሪ ደግሞ ጊሌን ማክስዌል ነበረች። እሷ የዚህ አስከፊ ኦፕሬሽን ዋና ሥራ አስፈጻሚ ነበረች ማለት ይቻላል። እሷ ናት የምትመለምላቸው። አዎ። የኤፍቢአይ መዝገቦች እንደሚያሳዩት በሞዴሊንግ ኤጀንሲዎች ስም ወጣት ሴቶችን ትመለምል ነበር። ከዚያም የጉዞ ሰነዶችና ፓስፖርቶችን ታዘጋጅ ነበር። ስለዚህ ማክስዌል ናት እንግዲህ ልጃገረዶቹን ወደዚህ መረብ ብታስገባው። እሺ፣ ወደ መረቡ ከገቡ በኋላስ በኤፕስታይን ቤት ውስጥ የነበረው ድባብስ ምን ይመስል ነበር? በኤፕስታይን ቤት ውስጥ የነበረ አንድ ሰራተኛ ለኤፍቢአይ የሰጠው ምስክርነት አለ። የቤቱን ድባብ ቁልጭ አርጎ ያሳያል። የዕለት ተዕለት ስራው ምን ነበረ? ስሜ በየቀኑ $100 ኖቶችን በኤፕስታይን አልጋ አጠገብ ባለው ጠረጴዛ ላይ መዘርጋት። ገንዘብ መዘርጋት ለምንድን ነው? ያው እንደ ኃይሉ ማሳያ ሊሆን ይችላል፣ ወይም ለሚመጡት ልጃገረዶች እንደ ክፍያ። ከዚህ በተጨማሪ በፍራሾቹ መካከል ሽጉጥ ማስቀመጥ። ሽጉጥ? አዎ። እና ኤፕስታይን ማሳጅ ብሎ ከሚጠራው የጾታ ጥቃት በኋላ ያገለገሉ ኮንዶሞችን መጣልና ማጽዳትን ይጨምር ነበር። አሰቡ። ይህ የአንድ ሰው የየቀን ሥራ ነው። ወንጀሎ ምን ያህል የተለመደ እና የዕለት ተዕለት የቤቱ እንቅስቃሴ አካል እንደነበር ነው የሚያሳየው። በትክክል። ይኸውልሽ፣ በአንድ በኩል ከፍራሽ ስር የተቀመጠ ሽጉጥ አለ። በሌላ በኩል ደግሞ ልጃገረዶችን አይስክሪም ቤት ይወስዳቸው ነበር፣ መኪና እንዲነዱ ይፈቅድላቸው ነበር። ይህ እንዴት ይጣጣማል? ይኸውልሽ
ይሄ የሥነ ልቦና ቁጥጥር ዘዴው ዋናው አካል ነው። ገንዘቡና ሽጉጡ የማስፈራሪያና የኃይል ምልክቶች ናቸው። አይስክሪሙና ልብሱ ደግሞ የማባበያና የመተማመኛ መንገዶች ነበሩ። ተጠቂዎቹን ሙሉ በሙሉ ግራ ያጋባቸዋል። ከሱ ውጪ ሌላ ዓለም እንደሌለ እንዲሰማቸው ያደርጋል። በጣም የተጠና የሥነ ልቦና ጦርነት ነው። ከሁሉም በላይ ልብ የሚሰብረው ግን የአንዲት ተጠቂ ማስታወሻ ደብተር ነው። አዎ፣ ይህ ክፍል ለመናገር በጣም ከባድ ነው። ይህ ደብተር ለፍትሕ ሚኒስቴር እንደ ማስረጃ የቀረበ ውስጡ ያለው ታሪክ እጅግ ዘግናኝ ነው። በማስታወሻው ላይ ተጠቂዋ ከኤፕስታይን ልጅ እንደወለደች እና ልጇ እንደተወሰደባት ትገልጻለች። ለትንሽ ጊዜ ዝም ካለች በኋላ በስማም እንዲህ ስትል ጽፋለች፣ እሷ የኔ ናት፣ መልሴ እፈልጋታለሁ። ይህ ከወሲብ ንግድም በላይ የሆነ ነገር ነው። እና ታሪኩ እዚህ ላይ አያበቃም። ለሌላ ጊዜም አርግዛ እንደነበርና በማስታወሻ ደብተሯ ላይ እኔ ሰው ሳይሆን ዕቃ የሆንኩ ያህል ይሰማኛል ብላ ጽፋለች። ይህ ደግሞ ከዛ ከነበረው ሪፖርት ጋር ይገናኛል ማለት ነው። የሰው ዘሬን በራሱ ዲኤንኤ ለመዝራት ይፈልግ ነበር ከሚለው ጋር በትክክል። በኒው ሜክሲኮ በሚገኙ ይዞታው ላይ በርካታ ሴቶችን በማስረገዝ የበላይ የሆነ ዘር የመፍጠር እብደት የተሞላበት ፍላጎት እንደነበረው ተገልጿል። ይሄ ማስታወሻ ደብተር ያንን እብደት በተግባር ሲፈጽም እንደነበር የሚያሳይ አሰቃቂ ማስረጃ ሊሆን ይችላል። ይሄ እብደት ጥበቃና ከለላ ያስፈልጓል። ያ ደግሞ ወደ ኃያላኑ ግንኙነት ይወስደናል። ሰነዶቹ በዓለም ላይ ያሉ እጅግ በጣም ኃያላን ሰዎች ስም ዝርዝር ይዘዋል። እስቲ በፖለቲከኞቹ ጀምር። ዶናልድ ትራምፕ። አዎ፣ ስማቸው በሺዎች ለሚቆጠሩ ጊዜያት ተጠቅሷል። ግን እዚህ ላይ አንድ ነገር ማብራራት ያስፈልጋል። እሺ፣ አንድ ሰው ስሙ 1000 ጊዜ ተጠቀሰ ማለት 1000 ጊዜ ወንጀል ፈጸመ ማለት አይደለም። ጥያቄው በምን አውድ ውስጥ ተጠቀሰ የሚለው ነው። እሺ፣ ለምሳሌ አንዲት ተጠቂ ለማክስዌል ስትመለመል ልክ እንደ ሥራ መደብ ፋጌ ሲቪ ተዘጋጅቶላት ለትራምፕ እንደቀረበች ለኤፍቢአይ ተናግራለች። ይህ ነው በሰነዶች ውስጥ ያለው። ግልጽ ነው። የቢል ክሊንተንስ ጉዳይስ? ክሊንተን በኤፕስታይን ግግል አውሮፕላን አንዳንዶች ሎሊታ ኤክስፕሬስ በሚሉት ቢያንስ 16 ጊዜ እንደበረሩ ተመዝግቧል። የብሪታንያው ልዑል አንድሪው ደግሞ ያው ከስምምነት ደርሷል። ሌላስ? ሌላው በጣም የሚገርመው ፒተር ማንዴልሰን ነው። ከታላቋ ብሪታንያ ኃያላን ፖለቲከኞች አንዱ። ስሙ ከ5000 ጊዜ በላይ ተጠቅሷል። 5000 ጊዜ? ኤፕስታይን የቅርብ ጓደኛዬ ብሎታል። የሚገርመው ነገር አሁን በብሪታንያ በእነዚህ ሰነዶች ምክንያት የወንጀል ምርመራ እየተደረገበት ያለው ብቸኛው ሰው እሱ መሆኑ ነው። ይህ በራሱ ብዙ ነገር ይናገራል። በጣም። ከፖለቲከኞቹ ስንወጣ ደግሞ ወደ ቴክኖሎጂው ዓለም እንመጣለን። ቢል ጌትስ። የጌትስ ጉዳይ እንዴት ነው? የእሱ ጉዳይ የተለየ ነው። ኤፕስታይን ለራሱ በጻፏቸው ግን ያልተላኩ የኢሜል ድራፍቶች ላይ ጌትስን ከሩሲያውያን ልጃገረዶች ጋር ካለው ግንኙነት ጋር የተያዙ መረጃዎችን እንደያዘ ጽፏል። ቆይ፣ ኤፕስታይን ለራሱ ነው ኢሜሉን የጻፈው? ይህ ምን ማለት ነው? ጥሩ ጥያቄ ነው። ተንታኞች እንደሚሉት ይህ ምናልባት የማስፈራሪያ መረጃዎችን ለራሱ በድራፍቱ መልክ የሚያስቀምጥበት ዘዴ ሊሆን ይችላል። ይህንን መረጃ ይዤብሃለሁ የሚል መልእክት ነው። በቃ ማስፈራሪያ ማለት ነው። በትክክል። ጌትስ ይህንን ሁሉ አስተባብሏል። ነገር ግን የቀድሞ ባለቤቱ ሜሊንዳ ጌትስ ስጠየቅ ከጎኑ አልቆመችም። እሱ ይመልሶ ነው ያለችው። ልክ እንደዛ። ይህም በራሱ ብዙ ይናገራል። የኢሎን መስክ ስምም ተነስቷል። እሱ እኮ ግን ወደ ደሴቱ ተጠርቼ እምቢ ብያለሁ ነው ያለው። በትዊተር ላይ የተገኙ ኢሜሎች ግን ሌላ ነገር ነው የሚያሳዩት። ለደሴቱ እጅግ አስደሳች ለሆነው ፓርቲ ሄሊኮፕተር ሲያመቻች እንደነበረ ያሳያሉ። እንዲያውም በደሴቱ ላይ ከሁሉም በላይ ውድ የሆነው ፓርቲ መቼ ነው ብሎ ኤፕስታይንን እንደጠየቁ ተመዘግቧል። ስለዚህ በሕዝብ ፊት የሚናገረውና በግል ኢሜሎች ውስጥ ያለው ነገር ይለያያል በጣም። ሪቻርድ ብራንሰን ደግሞ ኤፕስታይንን ከሐረሙ ጋር ወደ ግል ደሴቱ እንደጋበዘው ኢሜሎች ያሳዩ። ሐራ የሚለው ቃል ራሱ ሰዎችን እንደ ዕቃ እንደሚቆጥሩ ያሳያል። በትክክል። በኢሜሎች ውስጥ የሚታየው ቋንቋ ራሱ የወንጀሉን ባህል ያጋልጣል። ፕሮፌሽናል ወይስ ሲቪል፣ አዲስ ስጦታ አለኝ፣ ወንዶች ወይስ ሴቶች ልጆች ላምጣለህ ምናምን የሚሉ አገላለጾች በቃ ሰዎችን ሳይሆን ዕቃዎችን የሚገባየው ነው የሚመስለው። ይህ መረብ በዓለም ዙሪያ የተዘረገ እንደሆነ ግልጽ ነው። የሚገርመው ግን የእነዚህ ሰነዶች ድንኳን
እዚህ ኢትዮጵያ ድረስ መዝረጋቱ ነው። አዎ፣ ይህ በጣም ያልተጠበቀና በጥንቃቄ መታየት ያለበት ጉዳይ ነው። የአሁኑ የትምህርት ሚኒስትር የሆኑት ዶክተር ብርሃኑ ነጋ ከጄፍሪ ኤፕስታይን የበጎ አድራጊ ድርጅት የስኮላርሺፕ ገንዘብ እንደተቀበሉ ተገልጿል። እዚህ ላይ ትንሽ እንቆይ። ለቤተሰቦቻችን ግልጽ እንዲሆን ይህ ምን ማለት ነው? ከኤፕስታይን ገንዘብ መቀበል በወንጀሉ ተሳትፏል ማለት ነው? በፍጹም አይደለም። ይህ በጣም አስፈላጊና ወሳኝ ነጥብ ነው። በወቅቱ የኤፕስታይን የበጎ አድራጊ ድርጅት ለበርካታ ሳይንቲስቶችና ምሁራን የገንዘብ ድጋፍ ያደርግ ነበር። ስለዚህ ስማቸው በሰነዱ ላይ ስኮለር ተብሎ መጠቀሱ የገንዘብ ድጋፍ ማግኘታቸውን እንጂ ከወንጀሉ ጋር ምንም አይነት ግንኙነት እንዳላቸው አያሳይም። በትክክል ይህንን ለይቶ ማወቅ በጣም ወሳኝ ነው። ሌሎች የተጠቀሱ የኢትዮጵያ ስሞች አሉ። አዎ፣ ግንቦት 7 የተባለው ንቅናቄ በኢሜሎች ውስጥ ተጠቅሷል። ለምን እንደተጠቀሰ ዝርዝር መረጃ የለም። ሌላው የተጠቀሰው ስም አብርሃም ተኮሉ ለማ ሲሆን ለአሜሪካ መንግሥት ሲሰራ ለኢትዮጵያ መረጃ አሳልፏል ተብሎ በስለላ ወንጀል የተከሰሰ ግለሰብ ነው። በድጋሚ ለማረጋገጥ ያህል የእነዚህ ስሞች በሰነዶች ውስጥ መካተት በራሱ ወንጀል መፈጸማቸውን አያመለክትም? በፍጹም። ከጉዳዩ ጋር በተያያዙ ሰነዶች፣ ኢሜሎች ወይም የገንዘብ መዝገቦች ውስጥ መጠቀሳቸውን ብቻ ነው የሚያሳየው። እሺ፣ ይህ ሁሉ መረጃ፣ ይህ ሁሉ ማስረጃ ያለ፣ ወደ መጀመሪያው ጥያቄያችን እንመለስ። ስርዓቱ ምን አደረገ? አዎ፣ ይህ የታሪኩ እምብርት ነው። የቀድሞ አቃቤ ሕግ አሌክሳንደር አኮስታ በፍሎሪዳ በኤፕስታይን ላይ ሊቀርብ የነበረውን ያን ከባድ የፌዴራል ክስ ትቶት እጅግ በጣም የቀለለ ቅጣት እንዲያገኝ አድርጓል። ቆይ፣ እንዴት ነው ከ60 በላይ ክሶችን የያዘ የፌዴራል መዝገብ ተዘግቶ ይህን ያህል የቀለለ ስምምነት የሚደረገው? እንዴት ሊሆን ይችላል? ይህ ነው $1 ሚሊዮን ጥያቄው። አኮስታ በኋላ ላይ የትራምፕ የሰራተኛ ጉዳይ ሚኒስትር ሆኖ ተሹሟል። ብዙዎች ይህ ስምምነት ያው በኤፕስታይን ኃይላን ወዳጆች ግፍት የተደረገ ነው ብለው ያምናሉ። ያኔ ክሱ ቢጨና ኖሮ ምናልባት ይህ ሁሉ ግፍ አይቀጥልም ነበር? አይቀጥልም ነበር። ይህ ስርዓቱ ኃይላንን ለመጠበቅ የወሰደው የመጀመሪያው ግልጽ እርምጃ ነበር። ከዚህ የከፋስ አለ? በሚያሳዝን ሁኔታ አዎ። በቅርቡ የፍትህ ሚኒስቴር ሰነዶቹን ለሕዝብ ይፋ ሲያደርግ የተጎጂዎችን ስም እና ራቆታቸውን የሚያሳዩ ፎቶዎችን ሳይሰርዝ ለዓለም አሰራጭቷል። ቀልድ ነው። እንዴት እንደዚህ አይነት ስህተት ሊፈጠር ይችላል? በስህተት ነው የተፈጠረው ብለዋል። ነገር ግን ይህን ያህል ግዙፍ በደል በስህተት ማለፍ በጣም ይከብዳል። በተለይ ደግሞ የኤፕስታይንን 3 ግብረ አበሮች ስም እስካሁን ድረስ በሚስጥር ተይዞ ባለበት ሁኔታ። በትክክል። ስለዚህ ስርዓቱ ተጎጂዎችን በድጋሚ ሲያጋልጥ፣ ወንጀለኞችን ግን ይሰውራል። ይህ ስህተት ነው ወይስ የስርዓቱ ባህሪ ብሎ መጠየቅ ተገቢ ነው። መንግስትም ሙሉ መረጃውን ለሕዝብ አላቀረበም ተብሏል። ልክ ነው። መንግሥት 6 ሚሊዮን ገጽ ሰነዶችን ለይቶ ለሕዝብ ይፋ ያደረገው 3.5 ሚሊዮኑን ብቻ ነው። አሁንም በሺዎች የሚቆጠሩ ኢሜሎች በሚስጥር ተይዘዋል። የሕዝቡ ምላሽ ምን ይመስላል? ቁጥሮቹ በግልጽ ይናገራሉ። አንድ የሕዝብ አስተያየት ጥናት እንደሚያሳየው በመንግሥት ይፋ በሆነው መረጃ እርካታ ያላቸው አሜሪካውያን 6% ብቻ ናቸው። 6% ብቻ? አዎ። ከ2/3 በላይ የሚሆነው ሕዝብ መንግሥት ሆን ብሎ መረጃ እየደበቀ እንደሆነ ያምናል። ስለዚህ የሁሉ ነገር ምን ማለት ነው? መጨረሻ ላይ ወደ አነሳነው ጥያቄ ስንመጣ ስርዓቱ ስህተት ሰርቷል ወይስ ኃያላንን ለመጠበቅ የተቀረጸው ስርዓት በትክክል ስራውን ይሰራ ነው? ሰነዶቹ የሚያመላክቱት ወደ ሁለተኛው አማራጭ ነው። ታሪኩ የሚያሳየው ስርዓቱ ስህተት እንደሰራ ሳይሆን ኃያላንን ለመጠበቅ በትክክል እንደተቀረጸ ነው። ሀብትና ስልጣን ከሕግ በላይ የሚያደርግበት ዓለም። በ3.5 ሚሊዮን ገጾች የተደገፈ ማስረጃ ቀርቦ እንኳን አንድም አዲስ ሰው ለፍርድ አለመቅረቡ የዚህ ትልቁ ማሳያ ነው። ትልቁ ማሳያ ነው። ጊሌን ማክስዌል ታስራለች፣ ኤፕስታይን ሞቷል። ከዛ ውጭ ግን ይህ ሰፊ መረብ ሳይነካ ቀርቷል። ስለዚህ ቤተሰብ አንድ ጥያቄ ይዘን እንለያይ። እነዚህ ሁሉ ሰነዶች ከተጋለጡ በኋላ የሁሉ የሕዝቡ ቁጣ ከተነሳ በኋላ ስርዓቱ አሁንም ኃያላንን የሚጠብቅ ከሆነ ይህ በዓለማችን ላይ ስላለው የፍትህ ምንነት ምን ይነገረናል? ምናልባት እውነተኛው ምስጢር በዛች ደሴት ላይ የተፈጸመው ነገር ሳይሆን ያንን ሁሉ ግፍ የሸፈነውና አሁንም የሸፈነው ያለው ስርዓት አሁንም በሙሉ ኃይሉ እየሰራ መሆኑ ይሆን? መልሱን ለቤተሰብ እንተዋለን።